ልጨቀጭቅህ ፈልጌ አይደለም እየጠራውኩኝ ሰላም ነው የሚያስፈልግ። በቃ እስቲ ቆም ብለህ ቁጭ ብለህ ራስ ብቻህን አሁን ከዚህ ከዛ ከጓደኛም ከምንም እየተዋከብክ ነው ያለኸው። ገብቶሃል? አሁን ቆም ብለህ ሰላምህ ነው አይደል የሚፈልገው? ተረጋግቼ ነው ያለሁት። እርግጠኛ ነህ መረጋጋት? አሁን ተረጋግቻለሁ ነው። ማንም ስላዋከበኝ ምንም ስላለኝ የተፈጠረ የሚፈጠርም ነገር አይኖርም ከዚህም በኋላ። አንቺም ይሄን አድርጂ ልክ ስጋት አይግባሽ አይደለም። እኔ በቃ መክፈል ያለብኝ ዋጋ ልክፈል። ከራስ ጋር በቃ ተማከር። በቃ እግዚአብሔርን የትም እንሂድ ካልከኝ ልሂድ፣ ችግር የለውም። ብቻ አንተ ከራስ ጋር ተማከር፣ ተረጋጋ፣ ወደ ራስ በቃ። ለምን እንዳልኩ ይሄንን ታውቃለህ? አንዳንዴ ብዙ አሁን ያም ይመጣል የሆነ ነገር ሲል ያም ይመጣል የሆነ ሐሳብ ሲሰጥ በህይወት ላይ እንዳትወስን የሚያደርጉ ብዙ ነገሮች አሉ። ገባ? እንደዛ ከሚሆን ግን ራስን አንጽተ እንድትሄድ ነው የምፈልገው። የሆነ በቃ ልክ ነኝ አይደለሁም፣ የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ቁጭ ብለ ቆም ብለ ወደ ራስ ስትመለስ ነው ያንን ነገር እንጂ ሰው ሲያዋክብህ አንዳንዴ ከባድ ነው። ትዳር መሃል ላይ ደግሞ ሶስተኛ ሰው ሲገባ ደግሞ ከባድ ነው። ሁሌ ታውቃለህ አይደል? ሁሉም ነገር ይፈርሳል። የሶስተኛ ሰው ገብቶ የቀና ነገር ምንም ነገር ስለሌለ ማለት ነው። እና ለዛም ነው ዙሪያ ላይ ያሉ ሰዎች ባስወግድ ሁሉ ነገሮች አልፈዋል። ብዙ አሁን ኮንቲኒስ ፈጠርም ነገር የለም። አሁን አልፈዋል በቃ። ስለዚህ አሁን እኔ ስላለፈው ነገር ምንም ነገር ማውራት አልፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና በያላችሁበት ሰላማችሁ ብዝት ይበል። ሰላም ሲኖር ጤነኛ ስትሆኑ ነው አይደለ ማንኛውም ነገር ላይ መድረስ የምትችሉት። እና ሰላማችሁ ይብዛልኝ። እና እንዴት ናችሁ? አለን። እና ዛሬ ወንድሜን ላገኘው ነው። በስንት ጊዜ ነገሮች ውዥንብር ካሉ በኋላ በጣም ናፍቆኛል። ማየት ጓጉቻለሁ። ምክንያቱም ከዚህ በፊት አውርቻችሁ ሊሆን ይችላል። ከጎኑ መሆን ፈልጌ በቃ አብሬው መሆን ፈልጌ ነበረ። ላገኘው አልቻልኩም ነበረ። አሁን በስንት ጥራትና ድካም ላገኘው ነው ማለት ነው። አገኝሻለሁ ብሎኛል። ዛሬ ደስ ብሎኛል። የእውነት ነው የምላችሁ። ለምን በቃ ናፍቆኝ ነበር ያ ጊዜ እና ወንድሜን አገኘዋለሁ ማለት ነው። እና አንዳንድ ነገሮች ከሱ ጋር አወራለሁ። የሚፈጠረውን ነገር የሆነውን ነገር ምን እንደሆነ በዛውም አጠገቡ ማለት ያለብኝንም እስቲ ራሱን ከነገሮች ማግለል እንዳለበት እነግረዋለሁ። የእህትነቴ እኔ ታላቅ እንደመሆኔ እህቱ እንደመሆኔ ቤተሰቡ እንደመሆኔ ይሆነዋል የምለውን ከኔ የሚጠበቀው ምክር አይደለ ቤተሰብ። ከምክር ውጪ አልቀጠቅጠው፣ በዱላ አላሳምነው። ከኔ የሚጠበቀው መንገድ ማሳየት ነው እንደ ትልቅነት